አምስቱ ብቻዎች። አምስቱ ብቻዎች አምስት የላቲን ገለጻዎችን የያዙ ናቸው። በጣም የታወቁት የፕሮቴስታንት ተሐድሶ ከሮማ ካቶሊክ ቤተክርስቲያን ያለውን ልዩነት በደንብ የሚያመለክቱ ናቸው። ሶላ የሚለው ቃል የላቲን ቃል ሲሆን ትርጉሙም ብቻ ማለት ነው። አምስቱ ብቻዎች እንደሚከተሉት ናቸው። አንደኛ ሶላ ስክሪፕቱሪያ ስክሪፕቸር አሎን መጽሐፍ ቅዱስ ብቻ። ሁለተኛ ሶላ ፋይድ ፌዝ አሎን እምነት ብቻ። ሶስተኛ ሶላ ግሬሲያ ግሬስ አሎን ጸጋ ብቻ። አራተኛ ሶላ ክሪስቶ ክራይስት አሎን ክርስቶስ ብቻ። አምስተኛ ሶላ ደ ግሎሪያ ደ ግሎሪ ኦፍ ጋድ አሎን ለእግዚአብሔር ክብር ብቻ። አስተንትኗቸው እንደሚከተለው ይቀርባል። አንደኛ መጽሐፍ ቅዱስ ብቻ። ይህ አስተምህሮ መጽሐፍ ቅዱስ የበላይ ስልጣን በክርስቲያኖች ሕይወት እንዳለው የሚያስተምር ነው። ሐዳስያኑ የጳጳሱን መለኮታዊ ስልጣንና ትውፊት ከመጽሐፍ ቅዱስ በታች መሆኑን ያምኑ ነበር። መጽሐፍ ቅዱስ ብቻ እስትንፋሰ እግዚአብሔር ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 እስከ 21 እንደሆነ በጽኑ ያምናል። የትኛውም በጳጳሱ የተነገረ ወይም በትውፊት የመጣ ከቃሉ ጋር የሚጻረር ከሆነ መጣልን እንዳለበት የሚያስተምር አስተምህሮ ነው። ይህ መጽሐፍ ቅዱስ ብቻ የሚለው አስተምህሮ የመጽሐፍ ቅዱስ ትርጉሞችን በተለያዩ ቋንቋዎች እንዲቀጣጠሉ አድርጓል። ሁለተኛ በእምነት ብቻ። ይህ አስተምህሮ ደህንነት ነፃ ስጦታ መሆኑን ያስተምራል። በጊዜው የነበረችው የሮም ካቶሊክ ቤተክርስቲያን ምጽዋትን መስጠት ጽድቅ እንደሚያስገኝ፣ መልካም ስራዎች ጥምቀትን ጨምሮ ለደህንነት መሟላት ያለባቸው መስፈርቶች እንደሆኑ ታስተምር ነበር። በእምነት ብቻ የሚለው አስተምህሮ በኢየሱስ ላመኑት ሁሉ ደህንነት በነፃ የሚሰጥ ስጦታ መሆኑን ያስተምራል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። ደህንነት በሰው ጥረት ላይ የተመሰረተ እንዲሁም በመልካም ስራ የሚገኝ አይደለም። ሰው ራሱን ማዳን አይችልም። ኤፌሶን ምዕራፍ 2 ቁጥር 9። ሶስተኛ በጸጋ ብቻ። ይህ አስተምህሮ ደግሞ ለደህንነታችን ምክንያቱ የእግዚአብሔር ጸጋ መሆኑን ያረጋግጣል። በሌላ ቋንቋ ደህንነት የሚገኘው እኛ ባደረግነው ሳይሆን እግዚአብሔር ለኛ ባደረገው ነው። ኤፌሶን ምዕራፍ 2 ቁጥር 8 እስከ 9። አራተኛ በክርስቶስ ብቻ። ይህ አስተምህሮ በደህንነት ውስጥ የክርስቶስን ሚና የሚያስተምር ነው። የሮማ ካቶሊክ ትውፊት የቤተ ክርስቲያን መሪዎችንና ቄሶችን አማላጅ ወይንም መካከለኛ አድርጎ የሚያስተምር ነበር። ሐዳስያኑ ኢየሱስ ታላቁ ሊቀ ካህናት እንደሆነና በአብ ፊት ስለኛ እንደሚማልድ ያስተምራሉ። ዕብራውያን ምዕራፍ 4 ቁጥር 15። ወደ አብ ሊያቀርበን የሚችለው ብቸኛው አገናኝ ድልድይ ኢየሱስ ክርስቶስ ነው። የትኛውም መንፈሳዊ መሪ፣ የትኛውም ሰው ይህንን ማድረግ አይችልም። አምስተኛ ለእግዚአብሔር ክብር ብቻ። ይህ አስተምህሮ የሕይወት ግብ የእግዚአብሔር ክብር መሆኑን ይናገራል። የትኛውም ነገር ሲደረግ የቤተ ክርስቲያን መሪዎችን ለማስደሰት ሳይሆን ለእግዚአብሔር ክብር ነው። ለእግዚአብሔር ክብር ብቻ የሚለውን አስተምህሮ መሰረቱ ያደረገው የመጀመሪያው የቆሮንቶስ መልእክት ምዕራፍ 10 ቁጥር 31 ነው። ስናጠቃልል አምስቱ ብቻዎች የስህተት አስተምህሮንና ልምምድን በጽኑ የሚያርሙ ናቸው። አሁንም ድረስ እነዚህ አስተምህሮዎች መሰረቶች ናቸው። የተጠራነው ቃሉ ላይ ትኩረት እንድናደርግ፣ በእምነት በጸጋው አማካኝነት ደህንነትን እንድናገኝ፣ ክርስቶስን እንድናልቀውና ለእግዚአብሔር ክብር እንድንኖር ነው።